Thank you so much, Dami. ከዛውን ሲቀጥል ይለበስ ዝግጁ ናችሁ? ኪሩቤ ዲዛይን ሳይለካም በመጀመሪያ ስለሁሉም ነገር እግዚአብሔር ይመስገን። ሲቀጥል ደግሞ እግዚአብሔር በቃ ሲወዳችሁ በዙሪያችሁ መልካም ሰዎችን ያደርግላችኋል። በእውነት ነው የምላችሁ። እኔ ዛሬ ምንም አልጠበቅኩም። በቃ ለሌላ ፕሮግራም ተጠርቼ ነው የመጣው የመሰለኝና ባልጠበቅኩት መልኩ የኔ ደስታችን ነው ብላችሁ ደስታዬን ለመካፈል እንደዚህ ፕሮግራም አዘጋጅታችሁ ስለጋበዛችሁኝ ከልቤ ነው ማመሰግነው። እግዚአብሔር ያክብራችሁ እንዳከበራችሁኝ። እኔ 6 ዓመት ሙሉ ከባለቤቴ ጋር ተለያይተን ማለት በቃ ትልቅ ፈተና ነበረ። ልጆች ብቻ ማሳደግ፣ በትዳር ተለያይታችሁ ትዳር ኖሯችሁ ትዳር ተለያይታችሁ የርቀት ፍቅር ከባድ ነው እና ኪዳነ ምሕረት ሰምታኝ እግዚአብሔር ይሄንን አድርጎልኝ እናንተን ለደስታ ከጎኔ ስላቆመልኝ በጣም አመሰግናችኋለሁ። በጣም በእውነት ነው የምላችሁ። ለእኔ ይሄ ቀላል ነገር አይደለም። ጊዜያችሁን ልጆቻችሁን ትታችሁ እኔ ከምንም በላይ አሁን ሄቮ አራስ ናት። ልጇን ትታ ክርስትና ሳትነሳ ፍቅር የሰው ፍቅር ቀላል አይደለም። ፍቅር ይስጣችሁ በእውነት ነው የምላችሁና
ብዙ ነገር አስተምራችሁኛል። ዛሬ ብዙ ነገር ተምሬበታለሁኝ እና እግዚአብሔር ይስጥልኝ፣ አመሰግናለሁ። እና እግዚአብሔር ደግሞ ይርዳኝ፣ የጓደኝነታችን ብርቅም እንዲቀጥልልኝ እግዚአብሔር ይርዳኝ። አመሰግናችኋለሁ፣ በጣም ወዳችኋለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ቀላል ነገር አይደለም ይሄ ሰውን ማሰቡ ራሱ ቀላል ነገር እውነት ገና የመጀመሪያ ቀን ስትነግረኝ የሆነ ደስም የሚል የሆነ የሚያስጠላም ስሜት ነው የተሰማኝ ብያታለሁ እሷንም። እና ሰሉ በጣም ምርጥ ልጅ ነሽ፣ እንዴት ነው በቃ ይሄ ሰው ነሽ ከልብሽ ስትቀርቢ የምርሽን ነው እና በጣም በቃ እግዚአብሔር ደግሞ የውስጥሽን አይቶ ይሄን ያህል ጠብቀሽም ስለተሳካ በጣም ደስ ብሎኛል። በጣም ደግሞ ቅር ይላል የሆነ እግዚአብሔር የሆነ እንዴት ነው የሆነን ሰው ልክ ቀርባችሁት ወይ በቃ ይሄ ሰው በጣም ደስ የሚል ሰው ነው፣ ይሄ ጓደኛ እየሆነኝ ነው፣ ይሄ የኔ ሰው ነው ብላችሁ ስታስቡ ልክ ካጠገባችሁ ሲለይ አይነት ያለው ስሜት አለ። እውነት እንደዛ አይነት ስሜት ነው የተሰማኝ። እንደዛ ለሄድ ነው ስትል ማለት ነውና ቢሆንም ግን ትልቁን ነገር ነው እግዚአብሔር ያደረገልሽ። በጣም ደስ ብሎኛል። በሄድሽበት ሁሉ እመብርሃን ትከተልሽ። እግዚአብሔር ደግሞ ካሰብሽው በላይ መልካም ነገሮችን አስተካክሎ ሁሉንም ነገር ስክትክት ያድርግልሽ። ልጆችሽም ደስ ብሏቸው ተመችቷቸው የሚያድጉበት ሀገር ያድርግልሽ። እግዚአብሔር የምታስቢውን ነገር ሁሉ አንቺም ባለሽም ልጆችሽም እግዚአብሔር እስከ መጨረሻው ድረስ ይከተላችሁ። አይዞሽ አይዞሽ በርቺ አለ እግዚአብሔር። በጣም እንወድሻለን። እኔ በጣም ነው ለሁሉም ነገር እግዚአብሔር ይመስገን በመጀመሪያ። እንጂም ደግሞ እንኳን ደስ አለሽ። እኔ ካገኘኋቸው ካወቅኳቸው ሰዎች በሙሉ እንጃ ልዩ ሰው ነሽ። በአንቺም በኩል ነው ከነዚህ ጥሩ ልጆች ጋር የተዋወቅኩትና እኔ በዚህ ጊዜ በተለይ ከወለድኩ በኋላ ጓደኛ ወይም ደግሞ ሰው መቅረብ ምናምን በጣም መሰራ ሰው ነኝ እና በአንቺ በቃ ጥሩነትን እግዚአብሔርን በአንቺ አይቼዋለሁ እና በጣም ነው የምወድሽ። እግዚአብሔር ጥሩ ነገሮችን ሁሉ እንዲገጥምሽ እመኝልሻለሁ። እንኳን እግዚአብሔር ረዳሽ። የምር ነው የምላችሁ። እኔም ኤፍሱ እንዳለችው ነው መጀመሪያ ስትነግረኝ በቃ ደስም ብሎኛልም ከፍቶኛልም በቃ ልሄድ ነው ስትልና ግን በቃ ደስታችን ነው። እንኳን ከባለቤትሽ ጋር በሰላም እንድትገናኝ እግዚአብሔር ረዳሽ። ልጆችሽንም ባለቤትሽንም አንቺንም ሁላችሁንም በደስታ ተሰብስባችሁ የምትኖርበት ዘመን ያድርግላችሁ እና በቃ ስላወቅኩሽ ጓደኛዬ ስለሆንሽ ቤተሰቤ ስለሆንሽ በጣም ደስ ብሎኛል። ጓደኝነታችን እንደሚቀጥል ተስፋ አድርጋለሁ። ሁሌም ደስታሽን ያሳየኝ። እወድሻለሁ። የምር ከልቤ በጣም ነው የምወድሽ። እውነት አንዳንድ ጊዜ እንደዚህ አይነት ሰዎች ሰው በቃ የሆነ በቃ ፈተናን ያለፉ ሰዎች እንደዚህ ጽናት ያላቸው። እኔ በህይወቴ ትዕግስት የለኝም ለብዙ ነገርና በቃ ትዕግስት ከእንደዚህ አይነት ሰው ነው የምንማረው። እውነት ለመናገር 6 ዓመት አይደለም 2 ዓመት 3 ዓመት በጣም ከባድ ነው። ደግሞ ትዳር ይዘሽ ወይ ባትጋቡ እንኳን የሆነ ልዩነት አለው መሰለኝ። እኔ እንጃ ትዳር ይዘሽ ልጅሽ በጣም ከባድ ነገር ነው። ግን እንኳን እግዚአብሔር ብርታቱን ሰጠሽ፣ እንኳን ለዚህ ቀን እግዚአብሔር አደረሰሽ። እመቤቴ ደግሞ እንጂ እንዳስተካከለችልሽ መንገድሽን ሁሉ ህይወትሽን ሁሉ ደግሞ ቀፍ ደግፍ አድርጋ ሰው አገርም እንዳይመስልሽ አድርጋ ታላምድሽ። በቃ አመሰግናለሁ። ካርቲቤች በደንብ ጠጋቤ ሁሉም ሰው በደንብ ተናግሮታል። ሰላም በጣም ጥሩ ሰው ናት። ማለት ብዙ ጊዜ ሁሉም ሰው የሚባለው የሴት ጓደኛ አይኖራችሁ፣ ሴት ጓደኛ አታብዙ፣ ያንን የምታስቀይራችሁ አይነት ናት። 2ኛ ዓመት አንቨርሰሪያችንን ሳናከብር ልትሄድ ነው እንጂ ግን 6 ዓመት ስትጠብቂ ማለት መገመት አያዳግትም። እያንዳንዱ ኤምባሲ የገባሽበት ቀን፣ እያንዳንዱ በቃ ተስፋ ያረግሽበት ፔፐር ወርኩ ያለቀበት ብዙ ነገር በተለይ ደግሞ መጥቶ ሲሄድ ያለሽን ስሜት እናውቃለን። በቃ እነ ባባም ማማም ምን አይነት ስሜት እንዳላቸው በደንብ እናውቃለን። እና
እግዚአብሔር ይመስገን እመቤቴ እንኳን በሰላም በጤና ለዚህ ቀን አደረሰችሽ። ክፉም ደግም ለተናገረም እንኳንም አፉን አሳያዘችልሽ። ነገ ደግሞ በቃ ቅፍ ድግፍ አድርጋ በእምነትሽ የምትበረቺ በጥንካሬ ልጆችን የምታሳድጊ ከምናየው ከምንሰማው ከምንፈራው ነገር ልጆችሽን እግዚአብሔር ጠብቆ የሚያሳድግልሽ እግዚአብሔር በሞገስ ያሳድግልሻል። እመቤቴ አጠገብሽ ትሆናለች። ባዳነት ሳይሰማሽ በቃ እኛንም ያው እንዳትረሽን ግን እመቤቴ ካጠገብሽ ትሁን። እምነትሽን ልብሽ ውስጥ የምታጸናልሽ ይሁን። በእምነት ሁሉ ነገር ያልፋል። በእምነትሽ ነው እዚህ የደረስሽው። ነገ ከነገ ወዲያ ደግሞ ልጅ ለመዳር አብቅቶሽ አብረን ለመዳር ያብቃል። አሜን። ዛሬ በጣም ደስ ብሎኛል። ቀሪ ዘመንሽን ከባለቤትሽ ጋር በደስታ ልትኖሪ ነው የምመኝልሽ። ልጆችሽን ይባርክልሽ፣ መልካሙ ሁሉ ይግጠምሽ። አሜን። ያው ሰላምዬ መንገድ ይሁንልሽ፣ ወደ እግዚአብሔር የምትቀርቢበት ቆንጆ ቦታ ያድርግልሽ መድኃኒዓለም። ልጆችሽን ደግሞ የሚመቻቸው ቦታ ይግጠምሽ። መልካም መንገድ እንደዚህ እንደተሰበሰብን እግዚአብሔር በመንግስቱ ይሰብስበን። በመጀመሪያ በጣም ደስ ብሎኛል። ስለ እውነት ስላንቺ በጣም ደስ ብሎኛል። ሰላም እኔ ካወቅኩሽ በጣም አጭር ጊዜ ነው። አጭር ጊዜ የቤትሹ ቤት በሚመረቅበት ሰዓት ነው የተገናኘ ነው እና ግን የዛን ቀን ምን ያክል መልካም ልብ እንዳለሽ ሰው የሚል ልብ እንዳለሽ አይቼ ነበር። እውነት እየሄድኩኝ ወደ ቤት ለሚኩ ነግሬው አልጠገብኩኝም። ላይክ 3 ቀን 4 ቀን ደጋግሜ እየነገርኩት ነበር። ምን አይነት ሰው ነች በእኔ እንዴት ደስ እንደምት ማለት በዛ ሞመንት ላይ አንቺ ለኛ ኬር ያረግሽበት የተንከባከብሽ መንገድ ያሳየሽ ፊት ከአንደበትሽ የሚወጣው ቃል ኤቭሪቲንግ የአንቺን መልካምነት የልብሽን ንጽህና ያሳይ ነበርና በጣም ነው የወደድኩሽ እውነት ለመናገር በዛን ቀን ማለት ነው። በዛሽ ቀን ከዛ በኢቨንቶች በአጋጣሚ ነው የምንገናኘው ግን you are so amazing። በጣም ደስ የምትይ ሰው ነሽ። በጣም መልካም ነሽ። ልብሽ ደስ ይላል። ለዚህ እግዚአብሔር የልብሽን መልካምነት ማይቶ እንኳንም ከባለቤትሽ ዋናው ነገር እዛ ወደ አሜሪካን መግባትሽ ሳይሆን ከምትወጁ ከባልሽ ከልጆችሽ አባት ጋር አብረሽ መሆንሽ ድጋሚ በማትለያዩበት መልኩ መገናኘታችሁ ይሄ ነገር በጣም ደስ ይላልና ስላንቺ በጣም ደስ ብሎኛል። እግዚአብሔር ልጆችሽን ያሳድግልሽ፣ በጥበብ በሞገስ ያሳድግልሽ። ልጆችሽ የምትከብሪበት ይሁንልሽ፣ አንቺን የሚያከብሩበት ይሁን። በቤትሽ በኑሮሽ በሁሉ ነገርሽ እግዚአብሔር የሚከብርበት፣ የምታበሪበት፣ የምትደምቂበት፣ ሰው በሰው ስትታይ ሞገስ የምትሆኝበት፣ ወይ ቤተሰብማ ወይ ልጅማ ወይ ትዳርማ እንደ ሰላም ይሁን የምትባይበት ሀገር ያድርግልሽ። ከክፉ ሁሉ ነገር ይጠብቅሽ። እግዚአብሔር ከእናንተ ጋር ይሁን። መንገዳችሁን ቀና ያርግላችሁ። ሄዳችሁ ደግሞ ወይ አሜሪካ ገብተዋል በቃ አይመጡ የምትባሉ ሳትሆኑ ኢትዮጵያ አይደል እንደ ውሃ መንገድ አድርጋችሁ እየተመላለሳችሁ የምትጠይቁበት ያርግላችሁ። አትራቁ፣ ከዓይናችን አትራቁ፣ ከልባችን አትጥፉ። እግዚአብሔር ይጠብቃችሁ። ሰላምዬ እግዚአብሔር ይርዳሽ፣ ይቅናሽ፣ መልካም መንገድ ይሁንልሽ። አሜን። አመሰግናለሁ። ራሱ ቀድሜ ባቅሽ በጣም ደስ የሚለኝ ማለት የበለጠ እንትን ማለት ነው እንጂ እስካየሁሽ ድረስ በጣም በቃ ውስጥሽ ደስ የሚል ንጹህ ፍቅር ያለሽ በጣም አላውቅም እና ምነው ቀድሜ ባቃት እስክል ድረስ ነው የተሰማኝ እና አምላክ ላንቺ ያደረገልሽ ነው በጣም ደስ የሚል ነገር ነው እና ከቤተሰቦችሽ ጋር መሰብሰብ እና አዲስ ህይወት አዲስ በጣም ደስ የሚል ነገር ነው። ላንቺ ጥሩ ነገር እመኝልሻለሁ። እኛን አትርሺን። አንድ ደግሞ ፈጥረና እንገናኛለን፣ እንጫወታለን እና በቃ ጥሩ ነገር ሁሉ እመኝልሻለሁ። አመሰግናችኋለሁ። ተባረኩልኝ። እግዚአብሔር ይመስገን ስለ ሁሉም ነገር።
ከዛ